ሰላም ሰላም ለዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንኳን ወደ ለዩቲዩብ ቻናል በሰላም መጣችሁ። ስለመጣችሁልኝ በጣም እጅግ አድርጌ አመሰግናለሁ ማለት ነው። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ በትህትና እጠይቃችኋለሁ ማለት ነው። ዛሬ በጣም ብዙዎቻችሁ በጉጉት የጠበቃችሁትና እኔም ደግሞ ለእናንተ ደግሞ ደስታ እንዲያካፍልላችሁ መጥቻለሁ። የእኔ ደስታ ያው የሚያስደስታችሁ ሰዎች ካላችሁ ቪዲዮን እስከ መጨረሻ እዩ ማለት ነው እና በመጀመሪያ ደረጃ ላይ ዩቲዩብ ከፍሎኛል ማለት ነው። ስንት ከፈላ እንዴት ከፈላ የሚለውን በመጨረሻ ላይ የሚያስቀምጥ ይሆናል ማለት ነው እና በመጀመሪያ ደረጃ ላይ ማመስገን የሚፈልገው ውድና እየተከበራችሁ የለም ዩቲዩብ ተከታታዮችን በጣም እጅግ አድርጌ ነው የሚያመሰግናችሁ። ምክንያቱም አይዞሽ በርቺ እያላችሁ የነበራችሁትን የእውነት በጣም ነው የሚያመሰግናችሁ። ከአንድ ስኬት ጀርባ ብዙ መልካም ሰዎች አሉ ማለት ነው እና ቪዲዮ በማየት በማበረታታት ላይክ፣ ሼር፣ ሰብስክራይብ በማድረግ ጊፍት በመስጣት እና በብዙ ሁኔታ የነበራችሁትን በጣም እጅግ አድርጌ ሊያመሰግናችሁ ወዳለሁ ማለት ነው እና በእውነት በጣም ነው የሚወዳችሁና በጣም ነው የሚያከብራችሁ። ኑሩልኝ የእውነት እና ስላሳያችሁልኝ ፍቅር፣ አብሮነት፣ መተባበር ከሰጣችሁት ነገር ከላይክም ከዛትም ካያችሁትም ቪዲዮ እንዲሁም ደግሞ ከሌላም ነገር ያሳያችሁት ፍቅርና ትብብር በጣም በጣም ከልክ በላይ ነው እና በጣም ነው የሚያመሰግናቸው። የምር በተለያየ ሀገር ውስጥም ከሀገር ውጭ ሆናችሁ በርቺ እያላችሁ የነበራችሁትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይቭ ሲገባ ብዙ እየተጫወታችሁ ሀሳብ ሼር እያደረጋችሁ ከጎኔ የነበራችሁትን በጣም እጅግ አድርጌ አመሰግናለሁ ማለት ነው እና የምር በጣም ደስ ብሎኛል እና ዩቲዩብ ከፍሎኛል ማለት ነው እና እንዲሁም ደግሞ ዩቲዩብን ሞኒ እያደረገ ልጅ በጣም ጥሩ ልጅ ነው እና እሱም በብዙ ሁኔታ ዋጋ ከፍለዋል እና በጣም እጅግ አድርጌ ነው በዚህ አጋጣሚ ማመስገን የሚፈልገው። እንዲሁም ደግሞ በተለያየ ሀገር ውስጥ ሆናችሁ በጊፍት እና ጊፍት እየሰጣችሁ ነበረ። በተለያየ ሀገር ሆናችሁ ከአሜሪካ፣ ከካናዳ እንዲሁም ከዩኬ ከተለያየ ቦታዎች ሆናችሁ በጊፍት ሰፖርት እያደረጋችሁትን ወንድሞችን በጣም እጅግ አድርጌ ነው የሚያመሰግናችሁ። አንድ ሰው መልካም ነገር የዘራው መልካም ነገሩን መልሶ ያጭዳል ማለት ነው እና እግዚአብሔር በማያልቀው በረከትና በማያልቀው በረከት ጨምሮ ጨርሶ ይባርካችሁ። ያ ሰው ከጎደለ ነው የሚሰጠው ካለው ሳይሆን ከጉድለቱም አንስቶ ነው እና በጣም እጅግ አድርጌ ነው የሚያመሰግናችሁ። እግዚአብሔር ያክብርላችሁ ማለት ነው። እንዲሁም ደግሞ ላይቭ ሲገባ ማስታወቂያ በማየት ያው ታውቃላችሁና ሞኒ የሆኑ ልጆች ያው ማስታወቂያ ሲታይ ነው ብር የሚከፍሉ ማለት ነው እና ቪዲዮ በማየት እንዲሁም ማስታወቂያ በማየት በርቺ በማለት እንዲሁም ደግሞ ዩቲዩብ ከከፈትኩበት ጊዜ ጀምራችሁ የእውነት ማለት ነው በጣም በውስጤ ላይ እነሱ ብዙ ሰዎች አሉና ቪዲዮ እየከፈቱ ከእንቅልፍ ተነስተው ቪዲዮ የሚከፍቱ አንዳንድ ጊዜ ደግሞ ቪዲዮ ሳልክ ሲቀር ለምንድነው ቪዲዮ ያላችሁ ምናምን ብሎ በተለያየ ሀገር ውስጥ ሆነው ቪዲዮ እየከፈቱ ሰፖርት እያደረጉ የነበሩ እህቶቻችን በዙሪያ ያላችሁ ስለ እናንተ እግዚአብሔር ይመስገን ብሎ የምር እና ከዛም ነገር ይልቅ ካገኘሁት ነገር ይልቅ ያሳያችሁት ፍቅርና መተሳሰብ በጣም የሚገርም ነውና በጣም እጅግ አድርጌ አመሰግናለሁ ማለት ነው። ሁላችንም ደግሞ ላይቭ ላይ ሲሆን እኔ ስራ ላይ ይሆናሉና አንዳንድ ጊዜ በጣም ቢዚ የሚሆንበት አጋጣሚዎች አሉ እና የስራ እየሰራሁኝ ነው ላይቭ የሚገባና በዛ ሰዓት ላይ ቤቱ እንዳይቀዘቅዝ በቤቱ ላይ ሆናችሁ በተለያየ ሁኔታ በሀሳብ በተለያየ ነገሮች
እየተጫወታችሁ ሰዓት እያስቆጠራችሁ ነበረ። ዩቱብ ውስጥ ባይዘዌ የተቀመጣችሁበትን ሰዓት እሱ ራሱ ይቆጠራል። ጥያቄ፣ ኮሜንት ሁሉም ዋጋ አለው ማለት ነው እና ምክንያቱም አልጎሪዝሙ ሼር ያደርጋል ማለት ነው እና ቁም ነገር ሲወራ እንዲሁም ጎግል ላይ ፖስት ያደርጋል ማለት ነው እና ይሄ ነው። አዲስ ጀማሪዎች ዩቱብ መስራት አትፍሩ። እኔም በጣም ፍራ ነበር መጀመሪያ ላይቭ መግባት በጣም ለኔ ከባድ ነበረና እና በኋላ ቀስ በቀስ ለመድኩት ማለት ነው። አዳዲስ ዩቱበሮች የእውነት ለምንም ነገር አንዲት ልጅ ታን አስባለሁ እና ምንድነው ያደረገችው ላይቭ ገብታ ያስፈራል ብላ የወጣች ልጅ በጣም አሳቀችና፣ አዎ ያስፈራል። እሱን ሳይሆን የሚያስፈራ ኃጢአት መስራት ነው፣ አንድን ሰው መጉዳት ነው፣ አላስፈላጊ ቦታ ላይ መገኘት ነው፣ ሰውን ያው በማይሆን ሁኔታ ማጭበርበር፣ ማስመሰል እግዚአብሔርም የማይወድ ለሕሊናችንም ነፃነት የማይሰጠውን ነገር ማድረግ ነውና የሚያስፈራ ማለት ነውና መፍራት ያለብን በእንደዚህ አይነት ሁኔታ ውስጥ ነው። ስራ ከሆነ ስራ ክቡር ነውና ስራችሁንና ጊዜያችሁን ብትጠቀሙ ቲክቶክ ላይ በተለያየ ቦታ ላይ ያው ቪዲዮዎችን ስክሮል እያደረጋችሁ የማይረባ የማይሆነውን ነገር እያያችሁ ጊዜያችሁን ከምታቃጥሉ በራሳችሁ ላይ ፎከስ አድርጋችሁ አንድ ኮንቴንት ክሬት አድርጋችሁ እናንተ የምትወዱት ፀጉር መስራት ሊሆን ይችላል፣ ምግብ መስራት ሊሆን ይችላል፣ ብሎግ ሊሆን ይችላል፣ አፕሊኬሽን ሊሆን ይችላል። አንድን ስራ ያው ዋና የሆነውን አንድ ስራ ያው ክሬት አድርጋችሁ ብትሰሩና የእናንተን ኮንቴንት ሼር ብታደርጉ በጣም አሪፍ ነው ብዬ አስባለሁ። ጊዜያችሁን ብትጠቀሙ ጊዜ ያላችሁ ዩቲዩቦች ማለት ነውና አውቃለሁ ዩቲዩብ በጣም ዋጋ ያስከፍላል እና በጣም ነው ዋጋ የሚያስከፍለው። እንዳወር ነው አይደለምና ትዕግስት ያስፈልጋል ዩቲዩብ ሲሰሩ ማለት ነውና እና በምንም ሁኔታ ላይ ያው መፍራት የለባችሁ። አላስፈላጊ የሆነ ነገር ለመስራት ብንፈራ ቁም ነገር በሆነና በስራ ላይ ባንፈራ አሪፍ ነው ብዬ ነው እኔ በራሴ የሚያስበውም የሚመክረው ማለት ነውና እና አዳዲስ ዩቲዩበሮች በጣም የምትሸወዱት ሰዎች አላችሁና ለኔ ብዙ ልጆች ሼር ያደረጉት ነገር ምንድነው ካላችሁ ዩቲዩብ ቻናል እንከፍታለን ብሎ ብዙ ብር የሚያስከፍሉ አሉ እና ከዛም በመቀጠል ስልጠና እንሰጣለን ብለው በቴሌግራም ብዙ እህቶቻችን እየተዘረፋችሁ ነው። ሲቀጥል ደግሞ ምንድነው 50 ሰብስክራይብ እንሸጣለን ብሎ ለ50 ሰብስክራይብ ብዙ ብር ሰጣችሁ የምትገዙ እህቶች አላችሁ ማለት ነውና ለእናንተ ደግሞ ቀላል የሆነ ዘዴ ልንገራችሁ ማለት ነው። እና ዩቲዩብ መክፈት የምትፈልጉት አዲስ ዩቲዩብ ቻናል አከፋፈት ብላችሁ ዩቲዩብ ላይ ገብታችሁ ሰርች ላይ ገብታችሁ እንደዛ ብላችሁ ሰርች ማድረግ አለባችሁ ማለት ነው። አዲስ ዩቲዩብ አከፋፈት ብላችሁ ሰርች ስታረጉ ምንድነው ዩቲዩብ እንዴት መክፈት እንደምትችሉ መልማት ትችላላችሁ ማለት ነው። ሲቀጥል ደግሞ ምንድነው የምታደርጉት እንዲሁም ደግሞ አንዳንድ ልጆች በብዙ ሁኔታ ብር እየተበላችሁ ነው ማለት ነው። ዩቲዩብ ሲሰሩ አንደኛ የራሳችሁ ሆናችሁ እንደዚህ በቪዲዮ መስራት፣ ሁለተኛ ደግሞ ያው ስቱዲዮ ላይ ያለውን ህጎችን ማንበብ ይጠበቅባቸዋል ማለት ነው። እና ሰብስክራይቡን እንዴት ማሳደግ እንችላለን በሚለው ላይቭ ላይ ያሉ ልጆች ጋር ሄዳችሁ ፒን እንዲያደርጉ መጠየቅ፣ ላይቭ ላይ ያሉ ልጆችን ቀለም እንዲሰጡ ጠይቃችሁ ደግሞ ቀለም ሲሰጡ ያው መደማመር፣ ኮሜንት ማስቀመጥ እና ያው እንደዚህ እየሆናችሁ በኮሜንት ላይ መጣችሁ ደመርኩሽ መልሽ ብላችሁ ከዛ እንደዚህ እየሆናችሁ ቢሰሩ በጣም የተሻለ ነገር ነው ብዬ ነው የሚያስበው ማለት ነው። እና ያው ዩቲዩብ የከፈለውን ብር ይሄንን ነው ብዬ አልናገርም፣ ግን ብዙ ከጠበቁት በላይ ከፍሎኛል። በጣም ደስ ብሎኛል ማለት ነው። እና አሁን ምን ያልሆናችሁ እህቶቻችሁ አይዙ በርቱ፣ አዲሶቹ ያልሆናችሁ ያልተከፈለላችሁ በርቱ እላችኋለሁ። ወዳችኋለሁ። አመሰግናለሁ።